ሰላም እንደምን ቆያችሁ ውድ ቤተሰቦቼ የማታውቁኝ ዳንኤል እባላለሁ። ዛሬ ሊያሳይ የፈለኳችሁ አብዛኛውን ጊዜ ማሽን ለርኒንግ ወይም ፓይተን ላይ የምታስተምሩ ሰዎች ወይም ወንድም እህቶቼ በቀላሉ አናኮንዳ ጭነን ኮምፒውተራችን ቢዚ ከምናደርግ ቀለል ባለው መንገድ ኢንተርኔት ካለ እንዴት አናኮንዳ ወይም ማሽን ለርኒንግ ማስተማር እንዳለብን በቀላል መንገድ በኮላብ ላይ እንዴት ማስተማር እንዳለብን ላሳያችሁ ፈልጌ ነው። ኢሜላችሁን ከከፈታችሁ በኋላ እዚህ ነጠብጣብ ላይ ትመጡትና ድራይቭ የሚለውን ትመርጡታላችሁ። ድራይቭ የሚለውን ከመረጣችሁ በኋላ እንዲህ አይነት ኢንቫይሮንመንት ታገኙታላችሁ። እቺ ኢንቫይሮንመንት ካገኛችሁ በኋላ ኒው የሚለውን ክሊክ ታደርጉታላችሁ። ዘን ሞር ትሉትና ጎግል ኮላብሬት የሚለውን ክሊክ ታደርጉታላችሁ ማለት ነው። ጉግል ኮላብሬት የሚለውን ክሊክ ካደረጋችሁ በኋላ ለምሳሌ ጃቫ ሲናስተምር እንደሚታወቁት ረጅም እንትን ነው እና ኮድ ከጻፈን በኋላ ነው ሄሎ ወርልድ ዲስፕሌይ የምናደርገው። ለምሳሌ በዚህ ጊዜ ሄሎ ወርልድ ዲስፕሌይ ለማድረግ ትንሽ ኮድ በመጻፍ ብዙ ስራዎችን መስራት እንችላለን ማለት ነው። ለምሳሌ ፕሪንት ደብል ኮት ውስጥ ሄሎ ኦልሬዲ ካልኩኝ በኋላ እዚች ጋር የሚታዩት ችኛው ምልክት ብላክ ሳይኗ ራን ነው። ራን ትሉታላችሁ ማለት ነው። ስለዚህ ኤችቲኤምኤልን ስንጽፈው ወይም ኮድ ኤችቲኤምኤል ኮድ ወይም ኢንተርኔት ፕሮግራሚንግ ሲጽፈው ሄሎ ዲስፕሌይ ለማድረግ ረጅም ላይኖችን ይጠቀም ነበር። አሁን እንደሚታዩት ፕሪንት ሄሎ ብቻ አልኩኝ። ከዛ ራን ሲለው ሄሎ ዲስፕሌይ ሆኖልኛል ማለት ነው። ሌላው አዲስ ላይን ለማግኘት ለመፍጠር ከፈለጋችሁ እዚች ጋር ኮድ የምትለው ፊት ለፊት ፕላስ ሳይኑን ክሊክ ታደርጉታላችሁ። ለምሳሌ ሁለት ቁጥሮችን እንደምር ሊበላውና ሁለት ቁጥሮች እንዴት መደመር እንደሚቻል ላሳያችሁ። መጀመሪያ ቫሪያብሉን ዲክሌር እናደርጋለን። ኢኩል ይሆናል 20 ኤክስን 20 ብየዋለሁ። ዋይውን እኩል ይሆናል ዋይ ኢኳልስ ቱ 2 አልኩኝ። ከዛ እነኚህ ሁለቱን ደምር ብየው ኦርደር አደረኩኝ። ፕሪንት ከዛ ኤክስ ፕላስ ዋይ ማለት ብቻ ነው ከኔ የሚጠበቅብኝ። ዛን ራን ይለዋለሁ ማለት ነው። ከዛ የመደመርም የመቀነስም ሁሉንም ነገሮች በዚህ ወይ መስራት እንችላለን እና ትንሽ ኤክስቴንድ ላደርገው። አሁን አዲስ ኮድ ለመጻፍ ስትፈልጉ እዚች ጋር ክሊክ ታደርጉታላችሁ። ከዛ ዲፋይንድ ላደርገውና ባላቢሎችን ለምሳሌ እንዲያደርገው ዲፋይንድ አድ የሚያደርገው ኤክስ ፕላስ ዋይ ዲፋይንድ አደረኩኝ። ሪተርን ቫልዩ ኤክስ ፕላስ ዋይ እንዲያመጣልኝ ዲክላሬሽን ከሰራው ስለስራ አብስትራክሽን ወይም ሳብስትራክሽን እንደዛ ዋይን ዲፋይንድ አደርጋለሁ። ዋይ እና ቫሪያብሎችን ዲፋይንድ አደርጋለሁ ኤክስ እና ዋይ። ከዛ ማይነስ ወይም ሳብትራክት ላለው ይሄኛው ማልቲፕሊኬሽኑን ዲቪዥኑን እንደዛ አደረኩ። መጨረሻ ላይ ግን እዚህ ጋር ዲፋይን ያደረጉበት ምክንያት ከቅድሞቹ የተለየብኝ እዚች ጋር ምንድነው ሪተርን ሲያደርገው አንደኛ ለዜሮ ማካፈል አንችልም። ነምበር ካኖት ዲቫይድድ ባይ ዜሮ ማለት ነው እና ይሄንን እንድትለዩ ፈልጌ ነው። ከዛ ይሄኛውን ቁጥር እሰጣለሁ ወይም ዲክሌር የቫሪያብል ቫልዩዎችን ዲክሌር አደረኩ። ከዛ ኤ እና ቢ ደምርልኝ አልኩ። ፕሪንት ማለት ነው። ቅድም እዚች ጋር ካሳየሁት ጋር ምንም የሚለየው ነገር የለም። ፕሪንት አዲሽን የሚለው ወይም አድ ያልኳት እቺኛው አድ ማለት ነው። ዲፋይን ያደረግን ይሄው ኤ እና ቢን ደምርልኝ ባክ ብዬ ኦርደር አደረኩኝ። ከዛ ቀጥታ የሁለቱ ቫልዩዎችን አራቱን በአንድ ላይ ዲስፕሌይ ያደርግልኛል ማለት ነው። ይሄው እንደምታዩት አዲሽን ኦፍ 10 and 5 is 15 ዘን እዚች ጋር ሳብስትራክት 10 ፕላስ 10 ማይነስ 5 is equals to ወይም 5 ያለው የሁሉም ቫሪያብል ዲፋይን አድርጓል ማለት ነው። ውድ ቤተሰቦች ይሄንን ሊያሳይ የፈለኩት ምንድነው ረጅም ኮድ እየጻፈን ጊዜ ከምንፈጅበት ተማሪዎቻችን ወይም ሰልጣኞቻችን በዚህ መንገድ በቀላሉ ብናሳይ አሪፍ ነው። አንደኛ ማሽኖቻችን ላይ አናኮንዳ ሲጭኑ እንዴት ሲነሳ ቢዚ እንደሚሆን ታውቁታላችሁ።